እሺ ሰላም እንዴት ናችሁ ውድ ቤተሰቦቼ? አሁን ዛሬ የማሳያችሁ ምንድነው ሀላ ላይ እንዴት አዲስ አካውንት እንዴት ከፕሌይ ስቶርም ይሁን በኢንቪቴሽን አውርደን እንዴት ክሬት ማድረግ አለብን የሚለውን ሙሉ በሙሉ አንድ በአንድ የምናይ ይሆናል። ስቴፕ ባይ ስቴፕ ተከተሉኝ። እዚህ ጋር እንደምታዩት ለምሳሌ እዚህ ዩዘር ኔም ኪንግሲስ ፋን ብዬዋለሁ። ነገር ግን ያው ይሄን ዩዘር ኔም ያው የተጠቀመውም ስላለ ላያሳልፍ ይችላል። ካላሳለፈም ያው እንቀይረዋለን። ነገር ግን እዚህ ጋር ፕሮፋይል ይጠይቃል። ፕሮፋይል እናንተ ስትመጡ ገና አዲስ ስለሆናችሁ የምትፈልጉትን ወይም ራሱ የሚሰጣችሁን መጠቀም ትችላላችሁ። ሲቀጥል እዚህ ጋር ጀንደር ይላል። እዚህ ጋር ጀንደር ወንድ ወይም ሴት ከሆነ ጾታችንን እዚህ ጋር እንሞላለን። እዚህ በርዝዴይ ይላል። ቀኑን እንሞላለን። የትውልድ ቀናችንን የትውልድ ወሩን ምናምን እዚህ ጋር እናስቀምጣለን አንድ በአንድ ማለት ነው። ከዛ ያለንበትን ካንትሪ ደግሞ በተመሳሳይ አሁን ለምሳሌ እዚህ ጋር ኢትዮጵያ ነው። እዚህ ያለ አካውንት በኢትዮጵያ ነው እየተከፈተ ያለው። በኢትዮጵያ ነው የምናስቀምጠው ማለት ነው። ጨረስን፣ ኦኬ እንለዋለን። እንዳልኳችሁ ይህ ስም የተከፈተበት እዚህ በፊት የተከፈተ ስላለ አያሳልፍም ብያችኋለሁ። ኦልሬዲ ይህ አካውንት ይሄ ዩዘር ኔም የተከፈተ ነውና ስለዚህ ቀይር እያለ ነው። ለምሳሌ እዚህ ጋር 29 ይለዋለሁ። እንደዚህ አድርጌ አሁን ይሄ ማለፍ ይችላል። ለምን ማንም አልተጠቀመው ይሄን ይሄው በቃ ይሄን እንደዚህ አይነት ኢንተርፌስ ያመጣል። እዚህ ጋር ምንድነው 7 ዴይስ ስታር ጊፍት የምትለዋ እዚህ ጋር 7 ዴይ ፍሬም አለ። 1 ዴይ እቺ የምትታየው ከላይ እሷ ነገር አለች ለ1 ዴይ። ከዛ ውጭ 1000 ጂ ኮይን ይሰጠናል ማለት ነው። ወዲያው እንደገባነ ቼክ-ኢን እንለዋለን። በቃ ይቺ ለጌም መጫወቻ ነች። ጨረስን ማለት ነው። ገባን። ስንገባ ውስጥ ላይ እንደዚህ አይነት ነገር እናገኛለን። እንደዚህ አይነት ነገር ስናገኝ ምንድነው እዚህ ላይ አሁን ትኩረት ሰጣችሁ እንድታዩት የምፈልገው እዚህ ጋር ያለው ነገር። እሺ ቤተሰብ አሁን እዚህ ጋር እንደደረስን ቀጥታ ወዴት እንሄዳለን? የምትለው አነክተን እዚህ ስንመጣ ኤጀንሲ የሚል አለ። ኤጀንሲ ጋር ለመቀላቀል የምንፈልገው ኤጀንሲ ጋር ለመቀላቀል ይሄንን እንነካለን። ኤጀንሲ ላይ ክሬት አን ኤጀንሲ የሚለውን ከነካ ነው ቀጥታ ከመተግበሪያው ጋር ነው የምንያያዘው። ስለዚህ ምንድነው ማድረግ ያለብን? እኛ የምንፈልገው ኤጀንቶች ጋር ኢትዮጵያኖች ጋር እንዲያሰሩን ከፈለግን እነሱ ጋር መስራት ከፈለግን በዋነኝነት እኛ ኢትዮጵያኖች ጋር ነው መስራት የምንፈልገው። ስለዚህ እዚህ መተግበሪያ ደግሞ አብዛኛው ትልቁ ድርሻ የኛ ኢትዮጵያኖች ነው። ስለዚህ ጆይን ኤጀንሲ ኤጀንት የሚለውን እንነካለን። ጆይን ኤጀንት የሚለውን እንነካና እዚህ ጋር ለምሳሌ ኤጀንሲ አይዲ ሞላለሁ። መሙላት ያለብኝ 839 ከዚህ ቼክ እንለዋለን።
ፋጡማ ኤጀንሲ። አሁን ለምሳሌ የዚህ ኤጀንሲ ባለቤት ፋጡማ ኤጀንሲ ይላል። ስለዚህ እርግጠኛ ከሆንኩኝ ሰብሚት እለዋለሁ። በቃ እርግጠኛ ነህ ብሎ አዎ እርግጠኛ ነኝ ብዬ በቃ እንደዚህ ጨረስኩኝ። ጆይን እንዳለ እዚህ ጋር ምንድነው ጨረስን ማለት ነው። ጨረስን። እዚህ ጋር ሆስት ሆኗል። ይሄ አካውንት ሆስት ሆኗል። ሆስት ስለሆነ አሁን ቀጥታ ምንድነው ማድረግ ያለብን? ኤጀንሲ መሆን ከፈለግን እዚሁ ላይ አፕላይ ማድረግ እንችላለን። አሁንም ሳንወጣ ሌላ ስራ ሳልሄድ እዚሁ አሳያችኋለሁ። እዚሁ ላይ ምንድነው የምናደርገው? ክሬት አን ኤጀንሲ የሚለውን አሁን ላይ ነው የምንጠቀመው። ለምን እዛ ጋር ያሳየኋችሁ ነገር እንዳልኳችሁ ቀጥታ ስንመጣ ከሆነ ምን ሄደው ወደ እንትኑ ይወስደናል፣ ወደ መተግበሪያው። ነገር ግን ሆስት ከሆነ በኋላ እንደዚህ ብንመጣ ለምሳሌ እዚህ ጋር ካንትሪ ምረጥ ይላል። እዚህ ስክሮል እናደርግና ኢትዮጵያ በአልፋቤት ነው፣ ኢትዮጵያ እንመርጣለን። እዚህ ጋር ፎን ነምበር አስገቡ ይላል። በቃ እዚህ ጋር ደስ ያለንን መሙላት እንችላለን። ዞሮ ዞሮ የራሳችን የሆነ ቁጥር የምንለውን እናስገባለን ማለት ነው። ኮንፊርም እንለዋለን። አፕሊኬሽን ኢን ሪቪው ይላል። ይሄ ምንድነው? አሁን በቃ ወደ ልጅቲቱ ሂዷል። አሁን ምንድነው ምላሽ እየጠበቀ ነው። ምላሽ የሚጠብቀው ምንድነው? ኤጀንሲውን ለማጽደቅ ማለት ነው። በቃ ስለዚህ ኤጀንሲ ውስጥ እኛም ኤጀንት እንሆናለን ማለት ነው። ቀጣይ ምንድነው ማሳያችሁ? እዚህ ጋር ታስክ የምትለዋን እንነካለን። ታስክ የምትለዋን ስንነካ እዚህ ጋር አውተንቲኬሽን የምትለዋ አለች። አውተንቲኬሽን የምትለዋ ቬሪፋይ የምትለዋ በቢጫ የበራችው እሷን አንድ ጊዜ ስንነካት ወደ አሻራ ይወስደናል። እችን ለምሳሌ ይሄው ተጫንኳት። ስጫናት እዚህ ጋር ምን ያመጣልኛል? አፕሎድ ኤ ፎቶ ኦፍ ዩር ሰልፍ ይላል። አፕሎድ ኤ ፎቶ ኦፍ ዩር ሰልፍ የምትለዋን አንድ ጊዜ ስነካት አንድ ጊዜ የራሳችንን ፎቶ እንድናነሳ ይፈቅድልናል። አንድ ጊዜ እሱን አሻራ እንደሰጠና ቀጥታ ከታች ደግሞ ምን እንደምትለዋን እንነካለን? ስታርት ቱ ሰርቲፊኬት የምትለዋን እንነካለን። ስታርት ቱ ሰርቲፊኬት የምትለዋን ስንነካ ቀጥታ ምንድነው አሻራችንን ራሳችሁን አንቀሳቅሱ ምናምን የሚል ነገር ይመጣል። እሱን ነገር የምትለንን ሮቦቷ የምታዘንን በሙሉ አንድ በአንድ እንሰጥና እንጨርሳለን ማለት ነው። ቀጥታ ይሄን ስንጨርስ ምን ይሆናል? ይሄ አውተንቲኬሽኑ ይቀየራል። ይሄ ሙሉ በሙሉ ይቀየራል። ይሄ ታስካችን ከ1000 2000 ከታች ደግሞ 1000 ሆኖ ዴይሊ ለ7 ቀን 6000 እያደረገ የሚሰጠንን አክቲቭ አድርጎ ያስቀምጠዋል። እነዚህ ምንድን ናቸው? በጊፍት የምናገኛቸው ታስኮች ናቸው። እነዚህ በሙሉ ወደታች ያሉት ጊፍቶች በጊፍት ምን ጊዜም የሚገኙ ታስኮች ናቸው ማለት ነው። ቀጣይ ወዴት እንሄዳለን? ይሄ ሜሴጃችን ነው። ለምሳሌ እዚህ ጋር የዌልካም ኋላን ስንከፍተው የዌልካም እንትን የመጣልን ነው። እዚህ ጋር ሙመንት አለ። ኖርማሊ እዚህ ሩም አለ። ሩም የሚለው ሩም የምትለዋን ነክተን አንድ ጊዜ ከታች በቀኝ በኩል ከታች የምትንቀሳቀሷ እና ፕላስ ምልክት ያለባት የማይክ ምልክት ያለችዋን አንድ ጊዜ እንነካለን። እሷን የምንነካው ምንድነው? የራሳችንን ሩም ክሬት ለማድረግ ነው። ተከታተሉኝ። ስለዚህ እዚች ጋር አንድ ጊዜ እንነካለን ማይኳን። አዴ ታይትል ይላል። እዚህ ጋር ለምሳሌ የምንፈልገው ነገር ሩማችን ጋር ሰዎችን ኢንቫይት ለማድረግ የምንጠቀመው እንትን ነው። እዚህ ጋር ኪንግ ሲስ ፋሚሊ ማለት ይቻላል። እዚህ ጋር ኢሞሽን ቻቲንግ ምናምን እዚህ የፈለጋችሁትም የማስቀመጥ ትችላላችሁ። ነገር ግን እኔ ቻቲንግ ብየዋለሁ። እዚህ ጋር ደግሞ የምንፈልገው የሩማችንን ፕሮፋይል ያስመርጠናል። የምንፈልገውን ነገር አፕሎድ እንድናደርግ ይፈቅዳል። እሱን ግዴታ መስቀል አለብን። ግዴታ እዚህ ጋር ፎቶ ሳንሰቅል ምንም አይነት ነገር አክቲቭ መሆን ስለማይችል ማለት ነው። ስለዚህ እዚህ ጋር ወንበር ማይክ ሞድ የምትለውን ፍሪ ማይክ እና አፕላይ ፎር ማይክ የምትለዋ ምንድነው? አሁን እዚህ ጋር ፍሪ ማይክ የሚለው ከሆነ እቤታችን ላይ ሰዎች ሲመጡ ኖርማሊ ያለምንም ሪኩዌስት ያለምንም ጥያቄ ወንበራቸው ላይ ገብቶ መስራት ይችላሉ ማለት ነው። አፕላይ ፎር ማይክ ከሆነ ደግሞ የኛን ፈቃድ ይጠይቃል ማለት ነው። ስለዚህ ምንድነው ማድረግ ያለብን? ፍሪ ማይክ መሆን መቻል አለበት። እዚህ ጋር ሩም ሞድ ይላል። ሩም ሞድ የሚለው ደግሞ
9 ወንበር አለ፣ 16 ወንበር አለ፣ 25 ወንበር አለ። ከዚህ ጋር የትኛውም ወንበር መምረጥ አለብን። እሱ የራሳችን ፍላጎት ነው። ለምሳሌ የምናገኛቸው ኤጀንት ሆነን ነው አሁን ይሄን አካውንት ክሬት ያደረግነው። ስለዚህ ኤጀንት ከሆነ ብዙ ሆስቶች ኦር ኤጀንቶችን እናመጣለን ብለን ካሰብነ ወደ 25 ማሳደግ እንችላለን፣ ወደ 16ም ማድረግ እንችላለን፣ ቤታችን እስከሚለመድ ማለት ነው። ይሄ እንደ ራሳችን ፈቃድ እና እንደ ራሳችን ፍላጎት የተወሰነ ነው። እዚህ ጋር ደግሞ የሆነ ነገር መጻፍ እንችላለን። ለምሳሌ ኑ አብረን እንስራ። ይህ ሩማችን ጋር ታች ላይ የሚቀመጥ ስለሆነ በቃ እንስራ። ይሄን ጨረስንና ቀጣይ ምን እንለዋለን ማለት ነው? ጎቻት የምትለዋ ከታች ያለችዋን አንድ ጊዜ ስንነካት ምን ይሆናል መሰላችሁ? ቀጥታ ወደ ሩማችንን እንድንገባ ይፈቅድልናል። ሩማችን ገባን ማለት ደግሞ የሩማችንን እንዳልኳችሁ ታስካችንን አክቲቭ አድርገን አሻራ ቬሪፊኬሽን ጨርሰን ቀጥታ እዚህ ጋር ታስካችን ለመስራት የሚያስችለንን ስራዎች በሙሉ አጠናቀን ወደዚህ መጣነ። ታስካችንን የራሳችን ወንበር ላይ ለመስራት ዝግጁ ነን፣ ጨርሰን መጣን ማለት ነው። ስለዚህ እዚህ ጋር ምንድነው ነበበሉ፣ አስተውሉ። የነገርኳችሁን በሙሉ እዚህ ጋር ትምህርት የሰጧችሁን በሙሉ አንድ ባንድ ወደ ኋላ ተመልሳችሁ አስተውሉ። ስለዚህ ምንም አይነት እንትኖችን እንደጨረስን ቀጥታ እዚህ ጋር ጎ ቻት ነው የምንለው ማለት ነው። እንደዚህ አይነት ነገር ይመጣል፣ እንደዚህ አይነት ኢንተርፌስ ይመጣል ማለት ነው። በቃ ስለዚህ ይህ ሩም ክሬት ተደረገ። የመጀመሪያው አንድ ቁጥር የሚለው ወንበር ስንነካው ምን ይፈጠራል? ራሳችን ወንበራችን ላይ እንድንቀመጥ ራሳችንን ይጋብዘናል ማለት ነው። ስለዚህ በዚህ ልክ ይመስላል። ከታች አናውንስመንት እንደምታዩት ከታች ላይ በግራ በኩል አናውንስመንት ኑ አብረን እንስራ ላይ ክሬት ስናደርግ የጻፍናት ነገር ማለት ነች። ይሄን ይመስላል በሙሉ እነዚህ ናቸው። ታንኪዩ ጋይሶች።